ህይወትሽ በአንድ ጀንበር አይፈርስም። ማንም ሰው አንድ ቀን ጠዋት ከእንቅልፉ ነቅቶ ዛሬ ህይወቴ ተበላሸ አይልም። ውድቀቱ የሚጀምረው በዝግታ በማይታወቅ ሁኔታና በየቀኑ በምናደርጋቸው ጥቃቅን ስህተቶች ውስጥ ተደብቆ ነው። ልክ እንደ ዝገት ብረትን ቀስ በቀስ እንደሚበላው ሁሉ እነዚህ 7 ልማዶችም ማንነትሽን፣ ብሩህ ተስፋሽንና ጥንካሬሽን እየበሉት ነው። በየቀኑ የምታደርጊው ያ ትንሽ ስህተት ዛሬ ተራ ነገር ሊመስልሽ ይችላል። ነገር ግን ከዓመታት በኋላ ራስሽን የምታገኘው ፈጽሞ መሆን በማትፈልጊው ቦታ ላይ ነው። ያኔ ወደ ኋላ ተመልክተሽ እንዴት እዚህ ደረስኩ ብለሽ ስትጠይቂ መልሱ የሚገኘው በታላላቅ ውሳኔዎችሽ ውስጥ ሳይሆን በየቀኑ በምትፈጽሚያቸው ጥቃቅንና ጎጂ ልማዶችሽ ውስጥ ነው። እነዚህ ልማዶች እንደ ሰንሰለት እግርሽን አስረው ካለሽበት ቦታ ንቅንቅ እንዳትይ ያደርጉሻል። ይህ ቪዲዮ ስለ ስኬት ቀመሮች አይደለም። ይህ ቪዲዮ በገዛ እጅሽ የገነባሽውን እስር ቤት እንዴት እንደምትሰብሪና ህይወትሽን ከሚበሉ ዝገቶች እንዴት እንደምትጸጂ የሚያሳይ መራር እውነታ ነው። አንደኛ፣ የዲጂታል መርዝ። ጠዋት ከእንቅልፍሽ ስትነቂ የሚሰማሽን የመጀመሪያ ስሜት አስቢው። ገና አይንሽን ሳትገልጪ እጅሽ ወደ ስልክሽ ይዘረጋል። ብርሃኑ አይንሽን እየወጋው ገና ንጹህ የሆነውን አይምሮሽን በሺዎች በሚቆጠሩ ሰዎች ህይወት፣ ጫጫታና ጭንቀት ትሞይዋለሽ። አልጋሽ ላይ ተኝተሽ በሌሎች ሰዎች ስኬት ስትቀኚ፣ በሌሎች ሰዎች ውበት ራስሽን ስትመዝኝና በዓለም ላይ ስላሉ መጥፎ ዜናዎች ስትጨነቂ ገና ቀኑ ሳይጀምር መንፈስሽ ይዝላል። ይህ የዲጂታል መርዝ ወደ ደም ስርሽ ውስጥ ገብቶ ቀኑን ሙሉ እንድትጨነቂና እኔ ወደ ኋላ ቀርቻለሁ የሚል ስሜት እንዲሰማሽም ያደርጋል። ገና እግርሽ መሬት ሳይነካ ራስሽን ከሌሎች ጋር አወዳድረሽ ጨርሰሻል። ይህ ልማድ ማንነትሽን በየቀኑ እየሰረቀው ነው። በራስሽ ህይወት ላይ ትኩረት ማድረግ ሲገባሽ የሌሎች ህይወት ተመልካችና ዳኛ በመሆን ውድ ጊዜሽን ትገብሪያለሽ። ይህ የመጀመሪያውና ትልቁ የህይወት ዝገት ነው። መፍትሄውም የመጀመሪያውን ሰዓት ማክበር። ከእንቅልፍሽ እንደነቃሽ የመጀመሪያውን 60 ደቂቃ ስልክሽን በፍጹም አትንኪ። ይህን ጊዜ ለራስሽ ስጪው። ውሃ ጠጪ፣ ሰውነትሽን አንቀሳቅሺ፣ ወይም በቀንሽ ላይ ምን ማሳካት እንደምትፈልጊ ለጥቂት ደቂቃዎች በዝምታ አስቢ። ሁለተኛ፣ ከመጠን በላይ ማብራራት። ሌላው ደግሞ በስራ ቦታሽ ወይም በጓደኞችሽ መካከል ስትሆኚ የሚገጥምሽ ሁኔታ ነው። አንድ ትንሽ ስህተት ትሰሪያለሽ ወይ ደግሞ አንድ ውሳኔ ትወስኛለሽ። በዚያ ቅጽበት በውስጥሽ የሚፈጠረውን የመከላከያ ስሜት አስተውይ። ለሁሉም ሰው ስለ ውሳኔሽ ምክንያት መስጠት ትጀምሪያለሽ። እንዲህ የሆነው እኮ በዚህ ምክንያት ነው፣ እኔ እኮ እንዲህ ማለቴ አልነበረም እያልሽ ራሽን ለማጽደቅ ስትደክሚ በሰዎች ፊት ያለሽን ባለስልጣንነት ወይም አውቶሪቲ ያጣሽ እንደሆነ አታስተውይም። ከመጠን በላይ ማብራራት ወይም ኦቨር ኤክስፕሌኒንግ የውስጥ ድክመት ነው። ለራስሽ ውሳኔና ለራስሽ ስህተት ሙሉ ኃላፊነት ከመውሰድ ይልቅ በሌሎች ሰዎች ዘንድ ተቀባይነትን ለማግኘት ስትጥሪ ዋጋሽን እያረከሽ ነው። ይህ ልማድ በራስ መተማመንሽን ይበለዋል። ሰዎች ለአንቺ እንዲያዝኑልሽ ወይም እንዲረዱሽ በሞከርሽ ቁጥር አንቺን እንዳያከብሩሽ እያደረግሽ ነው። መፍትሄውም የዝምታን ኃይል ተጠቀሚ። አንድ ነገር አልፈልግም ወይም አይመቸኝም ስትይ ማብራሪያ ጨምረሽ አትስጪ። ውሳኔሽ በራሱ በቂ ነው። ሰዎች ማብራሪያ ሲጠብቁ ፈገግ ብለሽ ዝም በይ። ዝምታሽ ክብርሽንና በራስ መተማመንሽን ይገነባል። ሶስተኛ፣ ፍጹም ጊዜን መጠበቅ። በህይወትሽ ውስጥ ልታደርጊያቸው የምታስቢያቸውን ታላላቅ እቅዶች አስቢ እስቲ። ገና ዝግጁ አይደለሁም፣ ሁኔታዎች እስኪመቻቹልኝ ልጠብቅ፣ ወይም ፍጹም የሆነ ጊዜ ሲመጣ ጀምራለሁ የሚሉ ሀሳቦች በጭንቅላሽ ውስጥ ይመላለሳሉ። ይህ ፍጹምነትን መፈለግ ወይም ፐርፌክሽኒዝም በእውነቱ ፍርሃት እንጂ ሌላ አይደለም። አንድን ነገር ለመጀመር ሁሉም ነገር 100% እስኪሟላ መጠበቅ በህይወትሽ ውስጥ ምንም አይነት እርምጃ እንዳትራምጂ የሚያደርግሽ ወጥመድ ነው። ትንንሽ ስህተቶችን መስራት በመፍራትሽ ምክንያት ትልልቅ እድሎች ሲያልፉሽ ዝም ብለሽ ትመለከቻለሽ። ይህ የነገ በሽታ ህይወትሽን ወደ ኋላ የሚጎትት መልህቅ ነው። ዛሬ ማድረግ የምትችውን ነገር ለነገ ስታስተላልፊ ለራስሽ የሰጠሽውን ቃል እያፈረሽ ነው። ለራስሽ የምትሰጪውን ቃል ደጋግመሽ ስታፈርሺ ደግሞ በራስሽ ላይ ያለሽ እምነት ይሸረሽራል። ይህ በራስሽ ላይ የምትፈጽሚው ክህደት ትልቁ የሽንፈት መንገድ ነው። ስለዚህ የ5 ደቂቃ ህግን ተለማመጂ። አንድን ነገር ለመጀመር ከፈራሽ ለ5 ደቂቃ ብቻ ለመስራት ለራስሽ ቃል ግቢ። ፍጹም መሆን የለበትም፣ ዝም ብለሽ ጀምሪው። ስራው ከተጀመረ በኋላ ፍርሃቱ ይጠፋል። አስታውሺ፣ መጀመር ከፍጹምነት ይበልጣል። አራተኛ፣ መርዛማ የውስጥ ንግግር። እነዚህ ልማዶች በአይምሮሽ ውስጥ ኒውትራል ፓዝዌይ ወይም ቋሚ የሀሳብ መንገዶች ይፈጥራሉ። አንድን መጥፎ ነገር ደጋግመሽ ስታደርጊው አይምሮሽ ያንን እንደ ትክክለኛ መንገድ ይቀበለዋል። ለምሳሌ ሁልጊዜ ስለ ራስሽ መጥፎ ነገር ማውራት ወይም ኔጋቲቭ ሰልፍ ቶክ ካዘወተርሽ አይምሮሽ ከአንቺ የሚወጣውን ማንኛውንም ጥሩ ሀሳብ ውድቅ ያደርጋል። አልችልም፣ አይሆንልኝም፣ እኔ ሁልጊዜ እድለቢስ ነኝ የሚሉ ቃላት በደምሽ ውስጥ የሚዘዋወሩ መርዞች ናቸው።
እነዚህ ቃላት የአካልሽን ኬሚስትሪ ጭምር ይቀይሩታል። የጭንቀት ሆርሞኖች በሰውነትሽ ውስጥ እንዲበዙ በማድረግ ሁልጊዜ እንድትደክሚና ተስፋ እንድትቆርጪም ያደርጉሻል። ይህን የአእምሮ ዝገት ለመስበር በመጀመሪያ የምትናገሪያቸውን ቃላት በጥንቃቄ መምረጥ አለብሽ። ቃላትሽ ሕይወትሽን የመገንባት ወይም የማፍረስ ኃይል አላቸው። ስለዚህ ሁልጊዜም የእውነት ምርመራን አድርጊ። አይምሮሽ አትችይም ሲልሽ ይህ እውነት ነው ወይስ ፍርሃት ብለሽ ጠይቂው። በራስሽ ላይ የምትጠቀሚውን ቃል ልክ ለምትወጁ ጓደኛሽ እንደምትናገሪው አይነት አበረታችና ደግ አድርጊው። አምስተኛ ያለ ተግባር መመገብ። ሌላው እጅግ አደገኛ ልማድ ፓሲቭ ኮንሳፕሽን ወይም ዝም ብሎ መመገብ ነው። ይህ ማለት መረጃዎችን፣ ቪዲዮዎችንና መጽሐፍትን ታነቢያለሽ፣ ታያለሽ፣ ግን ምንም ተግባራዊ እርምጃ አትወስጂም። ብዙ ሰዎች የራስ መሻሻያ ወይም ሰልፍ ኢምፕሩቭመንት ቪዲዮዎችን በማየት ብቻ ህይወታቸው የተቀየረ ይመስላቸዋል። ነገር ግን እውቀት ያለ ተግባር ሸክም ነው። አይምሮሽን በመረጃ አጨናንቀሽው፣ ነገር ግን በዕለት ተዕለት ህይወትሽ ላይ ምንም ለውጥ ካላመጣሽ በእውነቱ እያደረግሽ ያለሽው ነገር ቢኖር ጊዜሽን ማባከን ነው። ይህ ልማድ እየሰራው ነው የሚል የሐሰት እርካታ ይሰጥሻል፣ ነገር ግን ውጤቱ ዜሮ ነው። እውነተኛው ለውጥ የሚመጣው ካየሹና ከሰማሹ ነገር ውስጥ አንዱን እንኳን ተግባራዊ ስታደርጊ ነው። ይህ የተመልካችነት ህይወትሽን አቁመሽ የድርጊት ሰው መሆን አለብሽ። ስለዚህ የአንድ ለአንድ ህግን ተከታይ። አንድ አዲስ ጠቃሚ መረጃ ስታነቢ ወይም ቪዲዮ ስታይ ያየሹን ነገር ተግባራዊ ሳታደርጊ ወደ ሌላ መረጃ አትለፊ። ለምሳሌ ይህን ቪዲዮ ካየሽ በኋላ ዛሬውኑ አንዱን መጥፎ ልማድሽን ለመቀየር እርምጃ ውሰጂ። ስድስተኛ ቂም መያዝ። አንድ ሰው በድሎሻል ወይም ደግሞ በአንድ ነገር ተጎድተሻል። ይህን ቁስል ደጋግመሽ እያነሳሽ ማውራትና በውስጥሽ መቆዘም ትልቁ የህይወት ዝገት ነው። ያንን የጥላቻና የቂም ሸክም ተሸክሞ ወደፊት ለመራመድ መሞከር ከባድ ድንጋይ ታቅፈሽ ለመዋኘት ከመሞከር አይለይም። ቂም መያዝ ማለት መርዝ ጠጥቶ ሌላው ሰው እንዲሞት ከመመኘት ጋር እኩል ነው። ይህ ልማድ የአሁኑ ጊዜሽንና ውብ የሆኑ እድሎችሽን እንዳታይ ይጋርድሻል። ያለፈው አልፏል። በእጅሽ ያለው ዛሬ ብቻ ነው። ያንን የቆየ ቁስል ደጋግመሽ ስታኪው ቁስሉ እንዲድን እድል እየሰጠሽው አይደለም። ይህ የቂም ልማድ ማንነትሽን በታሪክ ውስጥ አስሮ ያስቀረዋል። ስለዚህ መፍትሄው የይቅርታና የመልቀቅ ጥበብን መማር ነው። ይቅርታ ማድረግ ማለት ሌላው ሰው ያደረገው ነገር ትክክል ነው ማለት አይደለም። ይልቁንም ያ ድርጊት አንቺን መጉዳቱን እንዲያቆም መፍቀድ ማለት ነው። ይቅርታ የምታደርጊው ለሌላው ሰው ሳይሆን ለገዛ ለራስሽ ሰላም ነው። ሁለተኛው መፍትሄ ደግሞ ያቆሰለሽን ሰው ወይም ሁኔታ የሚገልጽ የመጨረሻ ደብዳቤ ጻፊ። ሁሉንም ቁጣሽንና ስሜትሽን በወረቀቱ ላይ አውጪው። ከዚያም ያንን ደብዳቤ አቃጢው ወይም ቀደሽ ጣይ። ይህ ድርጊት በአይምሮሽ ውስጥ ጉዳዩ አብቅቷል የሚል ትልቅ ምልክትን ይሰጣል። ሰባተኛ ስሜትን ማፈን። የሚሰማሽን ስሜት በጊዜው ከመጋፈጥ ይልቅ በምግብ፣ በግዢ ወይም በተለያዩ ሱስ በሚያስይዙ ነገሮች ለመሸፈን ትሞክሪያለሽ። ስታዝኒ እንዳላዘንሽ ትሆኛለሽ፣ ስትቆጪ ደግሞ ቁጣሽን ትውጪዋለሽ። ይህ የታፈነ ስሜት በውስጥሽ እንደ ፈንጂ ይከማቻል። በሆነ አጋጣሚ ፈንድቶ ህይወትሽንና ግንኙነትሽን እስኪያበላሽ ድረስ ዝም ብለሽ አትመልከቺ። ስሜትሽን በግልጽ አለመጋፈጥና አለማስተናገድ የአይምሮ ሰላምሽን የሚሰርቅ ትልቅ ሌባ ነው። እውነተኛ ጥንካሬ ስሜትን መደበቅ ሳይሆን ስሜትን አውቆና ተረድቶ በአግባቡ ማስተናገድ መቻል ነው። ይህን ሳታደርጊ ስትቀሪ በውስጥሽ የሚፈጠረው ውጥረት የአካል ጤንነትሽን ጭምር ይጎዳዋል። ስለዚህ ለዚህ የሚሆን የስሜት ማስታወሻ አዘጋጂ። የሚሰማሽን ስሜት በወረቀት ላይ አስፍሪው። ስትናደጂ ወይም ስታዝኒ ስሜቱን አትሽሺው። አሁን ተናድጃለሁ ምክንያቱም ብለሽ በግልጽ ለራስሽ ተናገሪ። ስሜትን ማውጣት ክብደቱን ይቀንሰዋል። ስምንተኛ አቋም ማጣት። የመጨረሻውና የሁሉንም ልማዶች መሰረት የሚንድ ልማድ ደግሞ ኢንኮንሲስተንሲ ወይም አለመረጋጋት ነው። ዛሬ ትልቅ ተነሳሽነት ይኖርሻል፣ ነገ ግን ምንም ማድረግ አትፈልጊም። አንድ ነገር ጀምረሽ መጨረሻ ለመቻል ማንነትሽን የሚገልጽ መታወቂያ ይሆናል። ይህ ልማድ በሰዎች ዘንድ ብቻ ሳይሆን በራስሽም ዘንድ የማይከበር ማንነት እንዲኖርሽ ያደርጋል። ስትጀምሪ በከፍተኛ ጉልበት፣ ስታቆሚ ደግሞ በከፍተኛ ድክመት መሆኑን ስትደጋግሚው አይምሮሽ ማንኛውንም አዲስ ነገር ለመጀመር ይፈራል። ደግሞ እንደተለመደው ልታቆሚ ነው የሚል ድምፅ ከውስጥሽ ይጮሃል። ይህ የአቋም መላላት ህይወትሽን መካከለኛ ወይም አቬሬጅ ሆኖ እንዲቀር የሚያደርግ ትልቅ ሰንሰለት ነው። ስለዚህ ለዚህ የሚሆን የልማድ መከታተያ ተጠቀሚ። ትልልቅ ለውጦችን በአንድ ጊዜ አትመኝ። በየቀኑ የምታደርጊያቸውን ትንንሽ ድርጊቶች መመዝገብ ጀምሪ። የልማድ መከታተያን መጠቀም የት ጋር እንዳለሽና ምን ያህል እንደተጓዥ ስለሚያሳይሽ ተስፋ እንዳትቆርጪ ጉልበት ይሆንሻል። ለዚህ እንዲሆንሽ ደግሞ እኔ ከስር የሀቢት ትራከር ወይም ልማድ መከታተያ አዘጋጅቻለሁ። እርሱን አውርደሽ መጠቀም ትችያለሽ።
አሁን ጥያቄው ያለው አንቺ ጋር ነው። በእነዚህ 7 ልማዶች ተሸብሽበሽ ህይወትሽን ለዝገት አሳልፈሽ ትሰጫለሽ ወይስ ዛሬውኑ ሰንሰለቱን ለመበጠስ ትቆርጫለሽ? ህይወትሽ የእነዚህ ጥቃቅን ውሳኔዎች ድምር ውጤት ነው። እያንዳንዱ ቀን አዲስ እድል ነው። እያንዳንዱ ቅጽበት ደግሞ ምርጫ ነው። መጥፎ ልማዶችሽን ስታሸንፊ እውነተኛዋና ኃያላው ማንነትሽ ብቅ ትላለች። ያኔ ማንም ሊያስቆምሽ የማይችል ብርቱ ሴት ትሆኛለሽ።